ዛሬ ደግሞ ጫማ ልገዛ ነው እንዴ? አይ አይደለም፣ እንግሊዘኛ ልጠይቃት ነው። ሰላም ነሽ? እግዚአብሔር ይመስገን። እንተዋወቃለን። ባይዘው ምንም አክት ማድረግ አያስፈልግም። ያው ልጄን ይዛልኝ ነው አሁን እንግሊዘኛ የምጠይቃት። እሺ ገበያ በእንግሊዘኛ ምንድን ነው? ሞክሪ፣ ግድ የለሽም። እኔ ጃግ ገበያ ማርኬት ፕሌስ ይባላል ወይም ማርኬት ይባላል። ማርኬት ፕሌስ ወይም ማርኬት ወይም ማርኬት። ማርኬት። እሺ አስቤዛ በእንግሊዘኛ ምንድን ነው? አስቤዛ ሞክሪ። አላውቅም። በእርግጥ መደበኛ ተናጋሪዎችም አብዛኞቹ አያውቁትም። አስቤዛ በእንግሊዘኛ ግሮሰሪ ይባላል ወይም ግሮሰሪ ይባላል። ግሮሰሪስ ይባላል። ኦኬ እሺ። አስቤዛ ምንድን ነው? ግሮሰሪስ ማለት ነው። በጣም አሪፍ። እሺ እዛ ጋር ያለችው ልጅ ጎመን እየሸጠች ነው። ጎመን በእንግሊዘኛ ምንድን ነው? ጎመን በእንግሊዘኛ ከለሩ ገምጪ። ብላ ጎመን ግሪንስ። ጥቅል ጎመንስ? አላውቅም። ጥቅል ጎመን ደግሞ ካቤጅ ይባላል። ካቤጅ። እሺ እስካሁን ምን ነገርኩሽ? ካቤጅ ምንድን ነው? ጥቅል ጎመን። እሺ ሌላስ? ጎመን ግሪንስ። ገበያ ረሳሁት። ችግር የለም አስታውሽ። ገበያ ምንድን ነው በእንግሊዝኛ? ሱፐር ማርኬት ፕሌስ፣ የገበያ ቦታ ማለት ነው። እሺ ስለዚህ እነዚህን ቃላት ይዘሻል። እናመሰግናለን። እሺ አመሰግናለሁ። እኔም ልጄን ስለያሽልኝ አመሰግናለሁ። ጫማ ትፈልጊያለሽ? ጫማ ውስድ እናድርግ። እሺ ነው አባ። ሰላም ነው እናቱ? እግዚአብሔር ይመስገን። እሺ የተወሰነ ጥያቄ በእንግሊዝኛ ልጠይቅህ ነው። ሳታከብጂ? እሺ ምንም አልከብድም። እሺ ስምን በእንግሊዝኛ ታስተዋውቅልኛለህ መጀመሪያ እንደቀላል? አም ኮልድ ኃይሉ ከተማ። ኦኬ በጣም አሪፍ። ማይ ኔም ኢዝ ኃይሉ ከተማ፣ አይ አም ኮልድ ኃይሉ ከተማ ወይም አይ አም ኃይሉ ከተማ ማለት ይችላል። that is the same shit. very nice. he got the accents too. አክሰንቱም አለ። በጣም አሪፍ ነው። እሺ ገበያ ቦታ ምን ይባላል በእንግሊዘኛ? This is Gullit. It's called Gullit, which is founded around Waleti. very nice. Maramocha. you see? በጣም አሪፍ ነው። እሺ እንግዲህ በእንግሊዘኛ ገበያ ጉሊት ነው ብሎናል። በጣም ኢትዮጵያዊ ነው ይሄ መልሱ ራሱ። እሺ አስቤዛ በእንግሊዘኛ ሞክር። Asbeza, just Asbeza. The thing is those which we used for a weekend or for a month, which we buy together, just like eat fruit and such as. በጣም አሪፍ። አንተ አሁን ማብራሪያውን ነው አስቤዛን እንዴት እንደምንጠቀም ነው የነገርከኝ። አስቤዛ ማለት በጠቅላላ ስሙ ሃውስሆልድ ሰፕላይስ ይባላል። ሃውስሆልድ ሰፕላይስ ማለት ቤት ውስጥ የሚያስፈልጉ ማቴሪያሎች ማለት ነው። ኦኬ። በጥቅል ስማቸው ደግሞ ወይም ደግሞ በዩኒክ ስማቸው ደግሞ ግሮሰሪስ ይባላሉ። እሺ ግሮሰሪስ ይባላል። ግሮሰሪስ ማለት ይሄ ለቤት ውስጥ የምንጠቀማቸውን ነገሮች በጠቅላላ ማለት። ስለዚህ አንድ ሰው አስቤዛ ልገዛ ልወጣ ነው ሲል ምን ይላል በእንግሊዘኛ? I buy groceries. I'm right? I am going to buy groceries. አስቤዛ ልገዛ ልሄድ ነው። Okay, I'm going to buy groceries. በጣም አሪፍ። ስለዚህ እስካሁን በጣም አሪፍ ሙከራ ነው ያለው ማለት ነው። እሺ አንድ ጥያቄ ልጨምር ወይስ ይብቃ? ቀጥሽ። እሺ አንድ ጥያቄ ልጨምርለት። የወተት ተዋጽኦ በእንግሊዘኛ ንገረኝ። ስኳር። የወተት ተዋጽኦ ሚልክ ፕሮዳክት ቬሪ ናይስ። በጠቅላላ ስማቸው ዴሪ ፕሮዳክትስ ይባላል። ዴሪ ፕሮዳክትስ ወይም ሚልክ ፕሮዳክትስ ልንል እንችላለን። እሺ የስጋ ውጤቶች ወይም ደግሞ ስጋ ነክ የሆኑ ነገሮች ለምሳሌ የዶሮ ስጋ፣ የበግ፣ የፍየል፣ የከብት ምንላቸው አጠቃላይ ስም አላቸው። ካወቃቸው እስቲ ሞክር። ስጋ ነክ ደም ነክ ማለት ነው። ይሄ እኛ ብዙ ጊዜ የማንበላቸው በጾም ምክንያት ብዙ ጊዜ የማይበሉ ኢት ፕሮዳክትስ ነው። ሚት ነክ ነገሮች ፖሊተሪ ይባላሉ። ፖሊተሪ። እሺ እስካሁን ስንት ቃል አስተማርኩ? 4 ነው። እሺ ምን ናቸው? የወተት ተዋጽኦ ምን ይባላሉ? ሚልክ ፕሮዳክት፣
ዴሪ ፕሮዳክት እሺ የስጋ ነክ ነገሮች ምን ይባላሉ? ፖሊተሪ ፖሊተሪ። በጣም አሪፍ ጎበዝ ተማሪ ነው በጣም። እሺ አስቤዛ ምን ይባላል አልኩ በጥቅል ስሙ? አስቤዛ ግሮሰሪስ። ግሮሰሪስ በጣም አሪፍ። ስለዚህ ጎበዝ ተማሪ ነው። እናመሰግናለን። እሺ እናመሰግናለን። ስምሽን አስተዋውቂልን። ግሬስ ሮዊራ። ማይ ኔም ኢዝ ግሬስ ነው እንጂ የሚባለው። ማይ ኔም ኢዝ ግሬስ ሮዊራ። አንቺኛውስ ደህና ነሽ? ደህና በይ። እሺ ገበያ ምን ይባላል በእንግሊዘኛ? ለእነሱ ስነግራቸው አልሰማሽም? እሺ ገበያ ማርኬት ፕሌስ ይባላል። ምን አልኩሽ? ማርኬት ፕሌስ። በጣም አሪፍ በጣም አሪፍ። እሺ እነዚህ ነጠላ ጫማዎች እየሸጥሽ ነው? አይድ እየሸጥሽ አይደለ? ምን እያልሽ ነው? እያስተካከልሽ ነው። ማስተካከል በእንግሊዘኛ ምንድን ነው? አታውቂም? እሺ ፑቲንግ ኢን ፕሌስ ይባላል። እሺ ስለዚህ አንቺ ጫማዎቹን ፑቲንግ ኢን ፕሌስ እያደረግሻቸው ነው። በጣም አሪፍ ወይዬ። ስለዚህ you are putting the slippers on place የስ ወይም you are putting the slippers in the correct order በትክክል እያስቀመጥኳቸው ነው ማለት ነው። እስቲ በይ I am putting the slippers in place. On place. በጣም አሪፍ አመሰግናለሁ። እኔ ግን ምንሽ ነኝ? እናቴ በእንግሊዘኛ ንገሪኝ። my mom. You are my mom በይኝ። You are my mom. Thank you. Thank you.